በዝነኛው የቴዲ አፍሮ ዳስጣላን ሰው ኢትዮጵያዊ ከፍታ አልበም ቤተ መንግስቱ ታምሷል ተብሏል። ከፍተኛ መደናገጥ መፈጠሩም ነው የተነገረው። አብይ አህመድ ጨርቁን ጥሏል። በዝነኛው ከያኔ ቅኝት የተረበሸው ቡድን እንደ ሁልጊዜው ሁሉ ጉቶን ነቅለን እንጥላለን በማለት በከያኔው ላይ እርምጃ ወስዳለሁ ብሏል። ዳስጣል በአዲስ አበባና በሀገሪቱ ከፍተኛ መነቃቃት ፈጥሯል። ከያኔውን የሚጠብቅ ወደ መሃል ለመምጣት ተዘጋጅቷል ተብሏል። በዝርዝር ሰሙታላችሁ። የአራት ኪሎ አምባገነኖችን እንቅልፍ ከሚነሱ እና እንደ ከፍተኛ ስጋት ከሚወሰዱ የአማራ ግዛቶች ውስጥ የሸዋ አውደ ውጊያዎች ቀዳሚ እንደሆነ ይነገራል። የብልጽግናው ጦር በዚህ ግንባር በርካታ ኃይሉን ቢያስገባም እንዳሰበው ሊሆን አልቻለም። ዛሬም ሸማቂው ኮማንዶን ጄኔራል ተፈራን ይዛለው ብሎ የገባው ጦር ከባድ ዱብዳ ገጥሞታል። ከግንባር የደረሰን መረጃ ይዘነዋል። በዝርዝር ትሰሙታላችሁ። አገዛዙ ታንክ አስገብቷል በሚል ከባድ ጭንቀት ውስጥ መግባቱ ተሰምቷል። ከዚህ በፊት በክላሽ ብቻ ፋኖ ከባድ ጉዳት አድርሶብናል፣ ሰራዊታችንም የመዋጋት ሞራሉ አቅሙ ተዳክሟል፣ ይባስ ብሎ ጠላት ሲሉ በጠሩት ኢሳያስ አፈወርቂ አማካኝነት ለፋኖ ታንክ ገብቷል ሲሉ የመከላከያ ከፍተኛ አዛዦች ተናግረዋል። ይህም ሌላኛው መረጃችን ነው። የብልጽግናው መሪ አብይ አህመድ ዛቻቸውን ቀጥለዋል። እንቀላቸዋለን እያሉ ሲናገሩ ተሰምተዋል። ሰውን በጉቶ እየመሰሉ አቅርበው በደም ነው የቆምኩት በጮት አልናወጥም ብለዋል። ታደምጡታላችሁ። ህወሓት የማዕከላዊ ኮሚቴ ስብሰባውን ማጠናቀቁ ተነግሯል። ፓርቲ ስብሰባውን ያጠናቀቀው የተለያዩ ውሳኔዎች በማሳለፉ ነው። እንቃኘዋለን። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምንቆያችሁን አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ሸማቂውን ኮማንዶ ጄኔራል ተፈራ ማሞ ለመግደል አሊያም ለመያዝ ወደ ሸዋ ገብቶ የነበረው የአምባገነኑ የአብይ አህመድ ወታደር በፋኖች አይቀጡ ቅጣት ተቀጦ እንደተመለሰ ታውቋል። በዚህ ውጊያ የአብይ አህመድ ኃይል በርካታ ወታደሮችን ያሰለፈ ቢሆንም ክንደ ብርቱ የአማራ ፋኖ የተደረገበትን ትንኮሳ መክቶ የወዴድ መራሹን ጦር ከፍተኛ ኪሳራ እንዳደረሰበት የደረሰን መረጃ ያመለክታል። ጄኔራል ተፈራን መግደል አሰፍስፎና ቋምጦ ወደ ሸዋ ግዛት ከሰም ወረዳ ተከታትሎ ገብቶ የነበረው የወዴድ ጦር የአማራ ፋኖ ብሔራዊ ኃይል በወሰደው የተቀናጀ እርምጃ ሰፍሮባቸው ከነበሩ በርካታ ምሽጎች የተመታ ነው የሚወጡ መረጃዎች የሚያሳዩት። በሌላ በኩል አገዛዙ ፋኖ ታንክ አስገብቷል በሚል ከባድ ጭንቀት ውስጥ መግባቱ ተሰምቷል። ከዚህ በፊት በክላሽ ብቻ ፋኖ ከባድ ጉዳት አድርሶብናል፣ ሰራዊታችንም የመዋጋት ሞራሉና አቅሙ ተዳክሟል፣ ይባስ ብሎ ጠላት ሲሉ በጠሩት ኢሳያስ አፈወርቂ አማካኝነት ለፋኖ ታንክ ሰጥቷል ሲሉ የመከላከያ ከፍተኛ አዛዦች ተናግረዋል። የምስራቅ እዝ ወታደራዊ አዛዦችና መስመራዊ ጦር መኮንኖች እንዲሁም የስታፍ አባላት የዙ ጦር ስላለበት ወቅታዊ ሁኔታ ከሰሞኑ የግምገማ መድረክ ማካሄዳቸውን ወታደራዊ ምንጮች ተናግረዋል። በተካሄደው በዚህ የግምገማ መድረክ ላይ የምስራቅ እዝ ዋና አዛዥ የሆኑት ሌተናንት ጄኔራል መሐመድ ተሰማ ክፉኛ ተበሳጭተው የበታች አመራሮቻቸውን መዝለፋቸውን ጭምር ነው ምንጮች የጠቀሱትም። ከዚህ በፊትም ሌተናንት ጄኔራሉ ዘመናዊ የሆኑ ታንክና መድፎችን እንዲሁም ድሮንና ሌሎች ሜካናይዝድ መሳሪያዎችን ታጥቀን እንዴት ከዲሽቃና ብሬን የዘለለ የቡድን መሳሪያ ያላዘ ኃይል በዚህ ልክ ሊያሸንፈን ይችላል በሚል ለመስመራዊ ጦር መኮንኖች ለክፍለ ጦር ዘመቻ መሪዎች ቁጣ አዘል ጥያቄ ማንሳታቸው የሚታወስ ነው። ዛሬ ደግሞ ፋኖ ታንክ እስከሚታጠቅ የተነበራችሁ በማለት ዛቻ አሰምተዋል። በሌላ በኩል የፋኖ ኃይሎች ራሳቸውን የሀራ መሬት ብሎ የሚጠሩ ታጣቂዎች ከመከላከያ ጋር ተሰልፈው ተዋግተውናል ሲሉ ገልጸዋል። በአማራ ክልል የተለያዩ ስፍራዎች አሁንም የሚደረጉና የሚከናወኑ ዘመቻዎች እንደቀጠሉ ነው። በክልሉ ባለፉት 2 ቀናት ጠንካራ የተባለ ውጊያ የተከናወነበት ቀጠናም የሰሜን ወሎ ቆቦ አካባቢ ነው። ይህም ውጊያ በመቶዎች የሚቆጠሩ ተዋጊዎች ለጉዳት የተዳረጉበት አገዛዙም ድሮን ጭምር ጥቅም ላይ የዋለበት እንደነበር ሪፖርቶች ያመላክታሉ። የድሮን ጥቃቱ አሁንም ጨፌ በተባለ አካባቢ ላይ መድረሱም ተሰምቷል። ቀዩ ጋሪያ ተብሎ የሚጠራ ስፍራ ደግሞ የከባድ መሳሪያ ድብደባ ሲደረግ ነበር። እዚሁ ቀጠና ከሰሞኑ የተከናወነው ይህ ከፍ ያለ ጉዳት ነው ያስከተለው። ከመከላከያ ሰራዊት፣ የፌዴራል ፖሊስ፣ የአድማ ብተናና የሚሊሻ አባላት ጭምር የዘመቱበት መሆኑን በርካታ አካላትም የተሳተፉበት እንደነበር ሲነገር ሰንብተዋል። የፋኖ ኃይሎች ቃል አቀባይ አስረስ ማረ ደግሞ ራሳቸውን የሀራ መሬት ኃይል እያሉ የሚጠሩ ታጣቂዎች ከአገዛዙ ሰራዊት ጎን ተሰልፈው ተዋግተውናል ሲል ገልጿል። ፋኖ አመራሩ በአካባቢው ስምሪት የተሰጣቸው 13ኛ 11ኛና የሰሜን ምስራቅ እዝ ብልጽግና በጥቅሉ በራያ ቀጠና ጦር ቢያሰማራም አካባቢው ላይ የሚገኘው ሰራዊቱ ግን እየሰመጠበት ነው ብለዋል። አክሎም በድሮን የሚታጀው የፌዴራል ፖሊስ ኮማንዶና የመከላከያ እግረኛ ጦር በወሎ ተራሮች ስፍራ ላይ
ላይ ጉዳት አጋጥሞታል ሲል ገልጸዋል። በዚህ ውጊያ ራሱን የአራ መሬት ኃይል እያለ የሚጠራው ታጣቂ ቡድን ከአብይ አህመድ ሰራዊት ጎን ተሰልፎ ተዋግቶ የጉዳቱ ሰለባ ሆኗል። ለምን ነው ያሉት እነዚህ ከትግራይ የወጡ ታጣቂዎች ኃይሎች በጉዳት ላይ የሰጡት ምላሽ እስካሁን የለም። መረጃዎቻችን ሲቀጥሉ የብልጽግናው መሪ አብይ አህመድ ዛቻ አሰምተዋል። ጠቅላይ ሚኒስትር አብይ አህመድ በዛቻው እንነቅላቸዋለን እያለ ሲናገር እንገፋቸዋለን እያሉም ሲያቀርቡ ተደምጠዋል። ሰውን በጉቶ የመሰሉ አቅርበው በደም ነው የቆምኩት በጩኸት አልናወጥም ብለዋል። አትነቅሉኝም፣ አልናወጥም፣ አታሸንፉኝም የሚሉ ቃላቱን ሰርክ እየደጋገሙ ለ8 ዓመታት ኢትዮጵያውያን የመንቀል የማጉደልና ሀገሪቱን የማናወጥ የአገዛዝ ጊዜ አሳልፈዋል። ጠቅላይ ሚኒስተሩ ወደ አሰላ ተጉዞ ያደረጉት ንግግር የሚያመላክተው ይህንኑ ነው። የጀመርነው የብልጽግና ጉዞ በየትኛውም አይነት ጩኸት እንዳይናወጥ በደም መሰረት ያቆምነው ስለሆነ በዚህ ውጣ ውረድ በብዙ ስቃይ በብዙ ችግር ያለፍን ስለሆነ አሁን ትናንሽ እነዚህ ከተከልናቸው ፈርሞች ያንዱን ያክል ነፋስ የሚያንቀሳቅሱ አጀንዳዎች የማያውቁን ሰዎች አይደለንም። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደ ማንኛውም ጉቶ ነቅለን በመጣል እናልፋለን። ሰዎችን በካንሰር መስለው እያቀረቡ የገደሉና ያጋደሉ መሪ ተብለው የሚታወሱት የብልጽግናው ፕሬዝዳንት አሁን ደግሞ ሰውን ከቁጥቋጦና ከጉቶ ጋር እያነጻጸሩ እንነቅላቸዋለን ይላሉ። መረጃዎቻችን ሲቀጥሉ የህወሓት የማዕከላዊ ኮሚቴ ስብሰባውን ማጠናቀቁ ተነግሯል። ፓርቲው ስብሰባውን ያጠናቀቀው የተለያዩ ውሳኔዎችን በማሳለፍ ነው ተብሏል። ለ2 ቀናት ሲካሄድ የቆየው የህወሓት የማዕከላዊ ኮሚቴ ስብሰባ በአክሱም ከተማ የተደረገ ሲሆን የተለያዩ ውሳኔዎችን በማሳለፍ መጠናቀቁን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። ድርጅቱ በስብሰባው ላይ በያዛቸው እቅዶችና በወቅታዊ ጉዳዮች ላይ በጥልቀት በመወያየት አቅጣጫዎችንና ውሳኔዎችን ማስቀመጡን ያክላሉ። በዚህ መደበኛ የማዕከላዊ ኮሚቴው ስብሰባ ወቅት ከተነሱ ወቅታዊ ጉዳዮች መካከል በቀዳሚነት የሚጠቀሰው የክልሉን መንግስት የተመለከተው እንደሚገኝበት የሚያነሱት ምንጮች በዚህ መሰረት የፕሪቶሪያው ስምምነት የፈረሰው ማለትም ከጦርነቱ በፊት የነበረ አስተዳደር እንዲመለስ የሚለው በአንድ በኩል ከፕሪቶሪያው ስምምነት መሰረት የተቋቋመው ጊዜያዊ መንግስት ይቀጥላል የሚለው ደግሞ በሌላ በኩል በጥልቀት የተመከረበት ስለመሆኑ ይነሳል። በመጨረሻም በአራት ተቃውሞና በአንድ ድምፅ ታቅቦ የማዕከላዊ ኮሚቴው ለቅድመ ጦርነቱ መንግስት ድጋፍ ስለመስጠቱ ምክር ቤቶችም እንዲመለሱ በሚል ስለመወሰኑ ምንጮች ነግረውናል። ጄኔራል ታደሰ ወረደ ደግሞ መቃወም ይቻላል ሲሉ ገልጸው ነገር ግን ወደ 4 ኪሎ የተጓዝኩት በቀረበላቸው ጥሪ መሰረት እንጂ በራሳቸው ተነሳሽነት አለመሆኑን አንስተው ከመሄዳቸው በፊትም ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ጋር ተነጋግረው መሆኑን መግለጻቸው አይዘነጋም። ሹመታቸውን እንዳይቀበሉ ጥያቄ ቀርቦላቸው እንደነበር ሆኖም ይህንን ሀሳብ እንዳልተቀበሉትም ጄኔራሉ ሪፖርታቸውን በ4 ኪሎ ለአብይ አህመድ ሲያቀርቡ የታደሙት አቶ ጌታቸው ረዳ ደግሞ መንግስታችን ይመለስ በሚል በቀድሞ ድርጅታቸው ህወሓት በኩል እየተደረገ ያለውን እንቅስቃሴ እብደት ነው ሲሉ ገልጸውታል። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን መስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስና ወቅታዊ መረጃ እስከምንገናኝ በያላችሁበት ሁሉ ሰላምን ተመኘን። ጤና ይስጥልን።